የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። እዚህ ይመጣል በደግነት ስራዎቹ ነው ብዙ የምታውቁት። ዛሬ ሰይፉ በኤቢኤስ እንግዳ ነው። በቅርቡ በሚደረገው ህዳር 20 በሚደረገው የቲክቶክ አዋርድ ላይ በእንግዲህ ከታጩት መሃል አንዱ ነው። ምረጡኝ ቅስቀሳም ነው ጎን ለጎን። ለማንኛውም ጠራረገዋለሁ። መልእክተኛው ሞቅ አድርጋችሁ ወደዚህ እስኪ መልእክተኛው ቅድም ቃል ስለተገባባን አሁን ፊቱን ባራዳ ቋንቋ ፌሱን እንሹፈው አይደል? ይሾፋን መጀመሪያ ዜና ካሁን በኋላ መንገድ ላይ ስታስቸግሩት ብያሰብኩና ታውቁት። ስንት ዓመት ነው እንደዚህ ፊትህን ደብቀ የሰራኸው? እንዳልኩ በትክክል አይታወቅም። በአመት ደረጃ እስከ 5 ዓመት ድረስ ምን ያህል ሰዎችን አገዝክ? አላቅም ሰው ሲወቃቸው ነው 5 ዓመት ማካገለገልክ ቀሪውን ደግሞ ፊቱና አንተን ናፍቀዋል፣ እኔን ሰልችተዋል። ስለዚህ እኔ ሸፈን ደብቁት ወለስ እሺ ሰይፉ እኔ ሸፈን የሆነ ጡጦ መሰለ። ለመልእክተኛው ግን አቀባበል ሙሉ ስምህ ስነ ጊዮርጊስ እሸቱ ነው? አዎ የባህር ዳር ልጅ ነህ? የባህር ዳር ልጅ። ኳስ ተጫዋችም ነህ? ነበርኩ። አሁን የገባኝ ይሄ መቆም የሌለበት እንደውም ኳሱ ላይ ነበር መጠንከር የነበረብህ። ይሄ ተጫውተህ ማገዝ ትችል ነበር፣ መርዳት ትችል ነበር። ውስጡ ላይ ብዙ ነገሮች አሉ አይደል? አንዳንድ ነገሮች እንደዚህ አይገለጹም በደንብ። በአንዳንድ ምክንያቶች ነው ያቆምኩት። ያቆምከው ተሰብረህ ነው አይደል? ምክንያቱም እዛ ፎቶ ላይ እንደማየው እኮ ኧረ ስነ ጊዮርጊስ ነው በጣም ደግ ነው። የአርሰናል ተጫዋቾች ደቃቅ አይደሉ እንደ ካንተ ስንት ቁጥር ላይ ነው? ዝም ብዬ ተክለ ሰውነቱን ሳየው አማካኝ ወይም ደግሞ አጥቂ ጓንት ለብሶ አጥቂ ያለ ሳይሆን ግን ጠባቂ። እኔ እኮ በርዶ ጓንት ያረክን ይመስላል። በቃ በረኛ ነህ።